አያችሁት እንዴት እንደሚያምር በጣም ነው ጣዕሙ ራሱ የሚጥመው። ተወዱሳላችሁ። የቤታችሁ ሰርታችሁ ሞክሩት። ለምሳ ወይንም ደግሞ ለራት ይሆናል። እኔ ለምሳ ነው የሰራሁትኝ። እናንተ ለራትም ቢሆን ማድረግ ትችላላችሁ ማለት ነው። በጣም በጥቂትና ቤት ባለን ግብአት ነው የምንሰራው። ብዙ የሚካበር ሰንዶይሸት አይደለም። አሁን ወደ አሰራሩ በመጀመሪያ የገበታ ቅቤ ወይንም ደግሞ ዚብዳ አደርጋለሁኝ። ከዛ እንደዚህ እንዲቀልጥ ትንሽ እንተወዋለን ማለት ነው በመጥበሻ ላይ። ከዛ በመቀጠል እንዴት አድርጌ የተከተፈ ዶሮ ወይም ደግሞ ሳቶች ጋር ጨምራለሁኝ። ከዛ እናማስላለን። ትንሽ እንገጥመዋለን ውሃው መጠጥ እስኪል ድረስ። ከዛ በመቀጠል ኦርጋኖ፣ ፍልፍል አስወድ፣ ከዝበራና ሽፍ፣ ትንሽዬ ባብሪካን የተጠቀምኩት የቅመም። ከዚህ ውጭ ቅመም አንጠቀምም። ከዛ እዚህ ጋር የፈረንጅ ቃሪያ ሙለወን 3 አይነት አለኝ። ከዛ ቀይ ሽንኩርት ወይንም ደግሞ በሰል። ከዛ አሁንም እናማስላለን እንደዚህ አድርገን ትንሽ ውሃው መጠጥ እስኪያረግ ድረስ። ከዛ ትንሽዬ ጨው ጨምራለሁ እንዳስፈላጊነቱ። አሁን ትንሽ መልክ እንዲሰጠን እርድ ጨምራለሁኝ ትንሽ መልኩ ወደ አስፈር እንዲቀየር። ከዛ ጅብና ሞዘሬላ ወይም እንደዚህ እጠቀማለሁ። በጣም ቀላል ነው አሰራሩ፣ ጊዜ ቆጣቢ ነው፣ ሰዓት አይወስድም። እንዲሁም ደግሞ ስትበሉት በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ከዛ እንደዚህ ካደረግነው በኋላ አሁን ወደ ሰንዶች መስራት እንሄዳለን። እንደዚህ ጃይዝ ከሆነ በኋላ ይሄ ከዛ በመቀጠል እዚህ ጋር አይስ ቶርቶላ ወይንም ደግሞ የሻዋርማ ቂጣ አለኝ። ከዛ መጥበሻ አጥቻለሁ። ትንሽዬ የወይራ ዘይት ዘይቷን እጠቀማለሁኝ ጋለ መጥበሻ ላይ። ከዛ ቅድም ያሳየኋችሁን ቶርቴላውን እንደዚህ አድርጌ አድርግና መጥበሻ ላይ። ከዛ አሁንም ቾዝ እጠቀማለሁኝ ትንሽ ለጣዕሙ ወይንም ደግሞ እንዳያይዝልን ይጠቅመናል። ጣዕሙን በጣም አሪፍ ነው የሚሆነው። ከዛ እንደዚህ እያደረኩኝ ሰንዶይሹን አዘጋጃለሁ ማለት ነው። እንግዲህ በአንድ እጅ ካሜራ በአንድ እጅ ስራ አይሆንም። ያው እመሺ። ከዛ አሁንም ትንሽዬ ቾዝ ከላይ አደርጋለሁኝ። እንደዚህ ጥፍ እናደርገዋለን። አያችሁት? እሳቱን ቅንስ ነው የምናደርገው። ከላይ ከለብልቡ ከውስጥ ሙገርመሽ ወይንም ደግሞ ድርቅ ያለ ላይ ሆን ስለሚችል እንደዚህ እሳቱን ቀነስ አድርገን እናበስለዋለን ማለት ነው። አያችሁት? አሁን ጨርሻለሁ። ሁሉንም እንደዛ አዘጋጅቼ በጣም ነው የሚጣፍጠው። ለቤታችሁ ሰርታችሁ ሞክሩት። ጊዜ ቆጣቢ ነው፣ ብዙ ሰዓት አይወስድም። አየሹን ራሱ ቤት መስራት ትችላላችሁ ካላላችሁ። እኔ ግን ከውጭ የመጣ ስለነበረኝ እሱን የሰራሁትኝ እና በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።